ሄዶ ከአባት በጌታ በኢየሱስ ስም እግዚአብሔር ፈውሻለሁ አለ። አሜን። እውነት እየሰማሽ ነሽ? እግዚአብሔር ያው በወላይታ ውስጥ ያጩጬ አያለሁ። በኢየሱስ ስም ፈወስኩት። በኢየሱስ ስም ፈወስኩት። አሜን። በኢየሱስ ስም ፈወስኩት። አሜን። በኢየሱስ ስም ፈወስኩት። ይኸው በእግዚአብሔር ፊት ነው። አሜን። በኢየሱስ ያጩጬ ወደ ወላይታ ደቡብ ክልል ውስጥ አያለሁ። በኢየሱስ ስም ያው መልአክም ፈውሻለሁ ብለው ሄዷል። ሳኞ በምስክርነት እንገናኛለን። አሜን። አቤት አሜን። አሜን። እውነት ነው። ወላይታ ነው አኩ አላቅም። አንቺ ዛሬ ነው የመጣሽው አይደለም? ቤት ፎሎ አድርገሻል? አዎ ፎሎ አድርጌያለሁ፣ ግን ተጸልዮኝ አላቅም ነው። እኔ ራሱ በጣም ጀርባዬን ራሴ በጣም ያመመኝ ያለ እግዚአብሔር ወይ ብዬ ገባውና ከዛ ልጁ ራሱ መታመሙ አሁን ነው ሰማው። ስልኩ ከሱ እንደተዘጋ ነው አሁን የገባው። ከዛ እግዚአብሔር አገኝቶ ነገረኝ። ችግር የለም ጌታ ያው ያንቺ የእናትሽና የአባት ፋሚሊም እግዚአብሔር ከባድ ጉብኝትን እጎበኛለሁ አለ። አሜን። ኢየሱስም አሜን። ያው በንግድ ዓለም እኮ ነው። በንግድ ዓለም እንደዚህ እየሆኑ ያሉ ሁለቱ ነው አያለሁ። በንግድ ዓለም እንደዚህ እየበረሩ ያሉ ሁለቱ ነው አያለሁ። እግዚአብሔር ታላቅ ክብርን አከብራለሁ አለ። አሜን። ወንድሞቼ ናቸው እንደዚህ እየሆኑ ያሉ። አዎ ታላቅና ታናሹ እንደዚህ እየሆነ ያለው አያለሁ። 7 ልጆችና እናትና አባት 9 ፋሚሊ አያለሁ። ያው ስሚኝ በጣም እየበረርኩ ነኝ። ስሚኝ አሜን። ነበረኝ ሞቷል ልትል ነው? ታይ 9 ነው፣ ችግር የለም። ስለዚህ 9 በ9 አሁን ከ9 ያው ከዘጠኙ ስንቱ ከተማ ገብቷል መሰለኝ? 4ቱ ከተማ ገብቷል። ሌሎች 5ቶች 4ቱ ከተማ ገብቷል። ገና 3ቱ ተፍታፍ እያሉ ያለው አያለው። ለነሱም በኢየሱስም አውጃለሁ። አሜን። በኢየሱስም በኢየሱስም ለነሱም አውጃለሁ። አንዱ በሞያ ስራ እየሮጠ ያለው አንድ ቀጠን ብለው ቀዩን አያለሁ። በሞያ ስራ እየሮጠ ያለው አያለሁ። ፍራካዳባ አማውጂ ከሁሉባ በኢየሱስ ስም አሜን። እግዚአብሔር ፈጽሞ ይባርካቸዋለሁ። ባንቺ ጨንቃሽ ላይ ያለው እርግማኑ በዚህ ሰዓት ውስጥ እኔ እግዚአብሔር ሰበርኩት አለ። አሜን። በጣም ነው የሚያመኝ ላንቺ ቦዲቲ ላይ ያው ስሚ ቦዲቲ የሚባል ሀገር ላይ ላንቺ ምን እንዳለም አላውቅም። ከዛ የሆነ መንፈሱ ወደ አንቺ ሲሄድ አያለው። ወጋው በኢየሱስ ስም የተመታ ይሁን፣ በኢየሱስም የተመታ ይሁን። አንድ መቅደስ ተብላና ሚሚ ተብላ የምትጠራ 2 ጓደኛሞች ባንቺ ዙሪያ ላይ አለው። እሺ ላንቺ ብቻ ልጸልይልሽ እንዴ? ምን አይነት ጉድ ነው? 9 ሰው አለ 50 እንትን ታፕታፉ አልገባም። ጉድ ነው። እሺ ጀርባሽ ላይ እጁን ጫኒ ቶሎ በይ። በኢየሱስ ስም ጭኛለሁ። በናዝሬቱ በኢየሱስ እግዚአብሔር አለ በመረት ዙሪያ ላይ እየተጨነቅሽ ነሽ፣ በቤት ዙሪያ እየተጨነቅሽ ነሽ ለመስራት እግዚአብሔር ባጀት ይመድብሻል። አትፍሪ አለ። ጀርባሽን ጫኝ። አሜን። እየተሰራ ነው። እግዚአብሔር ሰው እየተሰራ ነው። ሊያልቅ ነው። እግዚአብሔር ይመስገን። አሜን። አዎ በባጀት ዙሪያ ስትጨነቅ አያው አልቋል አለ ጌታ። ለምስጋና አበቃለሁ አለ። አዎ አሜን። አሜን። ያው ካንቺ ጎን ላይ ያንቺ ያው ስሚ ቶሎ እኔ እየፈጠንኩ ነኝ። ባንቺ አንቺ የገዛሽ አሁን እየሰራሽው ያለሽው ቤቱ ጎን ላይ ዋንዛ የሚባል እንጨት የለም? የሆነ እንጨት አለው። ከእንጨት ጎን ያለው አይዛብ ቤት አለው። ገና ቤቱ እየተሰራ ነው። ነገር ግን ጦሩ ወደ አንቺ ቤት ሲመዘዝ አያለው። የተመታ ይሁን። እውነት ነው። የተመታ ይሁን። በኢየሱስ ስም አሜን። የተመታ ይሁን። እኔ ያ ምስክርነቱ ለማውራት ጊዜ የለኝም። እኔ መንፈስ ቅዱስ አውራ እያለ ነው። ዋንዛ አለ። ከዋንዛ አጠገብ የሆነ ትልቅ እንጨት አለ። በእንጨት አጠገብ ላይ እንጨት አጥር እኮ ነው ታጥሮ ያለው። አሁን እየተሰራ ያለው ቤቱም ያ የአይዛብ ቤቱም በእንጨት አጥር ታጥሮ ነው ያለው። በኢየሱስ ስም ይመታ። አሜን። ስሚ ፕራካታ ባጅል ቱባ በጣም ታፕታፕ ሼር አድርጉ። እግዚአብሔር እንደዚህ ያለሽ ነው።
ያንቺ አሁን እየተሰራ ያለው ቤቱ ፀሐይ የሚጠልቅበት ቦታም አያይም፣ ፀሐይ የሚወጣበት ቦታም አያይም። ወደዚህ እንደዚህ ቁጭ ብሎ ያለው ቤት ያለው ግን በስተጀርባ ነው፣ በዚህ በኩል ነው ያ አይዛቡ ያለው። እግዚአብሔር እውነት ነው። በኢየሱስ ስም ወይኔ ነው ይፍረስ። እስቲ አንተ እግዚአብሔር በቅርቡ የሱን ቦታም ትገጃለሽ፣ በርትተሽ ሽሪ፣ እኔ እግዚአብሔር ካንቺ ጋር ነኝ አለ። ጀርባሽ ላይ እጁን ጫኝ። አሁን ፈወስኩልሽ። ምፈውስ እጁ ይለፍ በኢየሱስ ስም፣ ይለፍ በኢየሱስ ስም፣ ይለፍ በኢየሱስ ስም፣ ይለፍ። እጁን ጫኝ። በኢየሱስ ስም ፈወስኩልሽ፣ በኢየሱስ ስም ፈወስኩልሽ፣ በኢየሱስ ስም ፈወስኩልሽ። አንድ በኢትሽ ምክንያት አንቺ የተነሳ እየተጨነቅሽ ያለሽው ኢቷን እኔ እግዚአብሔር ይጎበኛታለሁ፣ ምንም አትሆንም፣ ችግር የለም አለ ጌታ። አሜን አሜን። እውነት እግዚአብሔር ነው። የእሷ ነገር በቃ ላንቺ አናትሽ ላይ ወጣ። አዎ ቤሩት ከገባች 4 ወር ነው። ሴትዮዋ ስልኳን አልሰጥም ብላ ቀምታለች። አዎ ስሚ አልተመቻትም። ከዛ ከተነሳ በቀና በማታ እሷ ስትጨነቃ ያለው የጌታ መልአክ ባህል አልፏል። የጌታ መልአክ ባህል አልፏል። አስተካክላለሁ አለ። አንቺ ወፈርት ያለሽ፣ እሷ ቀጠን ትላለች፣ አጠር ትላለች፣ ቀይ ናት። እግዚአብሔር ይጎበኛታለሁ አለ። አሜን። እውነት ነው። ስለዚህ እነን ጩጩ እያለ ነው ብራደር እያለ ነው። ምን እንደሆነ አላውቅም። እግዚአብሔር አንቺን ፈውሻለሁ። ነገ ማታ በምስክርነት እንገናኛለን። ተፈውሰሻል። ቻው። ነገ ማታ መተህ ትመሰክራለሽ። እግዚአብሔር ፈውሻለሁ። ከዚህ በኋላ እሺ። እሱ ብቻ አይደለም፣ እግርሽ ጭምር እግርሽ ላይ ስሚ፣ እግርሽ ላይ የተጠመጠመ ዘንዳ አለው። እግርሽ ላይ የተጠመጠመ መንፈስ አለው። ያመመ ነው እግርሽ ሲያምጥ አያለው። እግርሽ ሲያምጥ አያለው። ፈወስኩልሽ በኢየሱስ ስም፣ ፈወስኩልሽ በኢየሱስ ስም፣ ፈወስኩልሽ በኢየሱስ ስም፣ ፈወስኩልሽ በኢየሱስ ስም፣ ፈወስኩልሽ በኢየሱስ ስም።